አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አህሌን ወንድሞቼ እህቶቼ፣ ሰላም ሰላም ሰላም፣ ጤና ይስጥልኝ። አሁን ደግሞ ከስራ ወደ ቤት እየተመለስኩ እገኛለሁ። ውዶቼ ማሮቼ፣ ሰላም ሰላም በያለው በድጋሚ ማለት ነው። ጋይስ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ቤተሰብ እንድትሆኑ ምርጥ ቤተሰቦቼ፣ ተከታታዮቼ፣ ወዳጆቼ፣ የምወዳቸው የማከብራችሁ፣ ሰላም ጤና ለእናንተ ያብዝቼ ተመኝቻለሁኝ። ሰላማችሁ ይብዛልኝ። በድጋሚ አሁን ወደ ቤት እየሄድን ነው። ከአሁን በኋላ ምንም ስራ የለኝም። ቲክታክ ላይ ብላ እንገናኛለን ማለት ነው ምርጦችዬ። አሁን ወደ ቤት እየሄድኩ ነው፣ ስራዬን ጨርሼ ማለት ነው። እና ጋይስ ሰላም ናችኋ? አማን ናችኋ? ጋይስ እኔ ብቻ ነው የሚደክመኝ ወይስ ሁሉ ሰው ነው እንደኔ የሚደክመው? አይዋ እና ጋይሶችዬ ምርጥ ምርጥ የሆነ ኮሜንት አስቀምጡልኝ። ገንቢ ገንቢ የሆነ ኮሜንታችሁን ያስፈልገኛል ማለት ነው ምርጦችዬ። እንግዲህ ተመልከቱ መንደሩን። ይሄ የኔ የስራ ቦታ አካባቢ ማለት ነው። የምኖረውም ደግሞ እዚህ አካባቢ ነኝ። የቤቴ ሰፈሩም ነው። ስራዬ ብዙም አይርቅም ከቤቴ ማለት ነው። እና ምርጦችዬ ይሄን ይመስላል ላይፋችን፣ የስደት ላይፍ ማለት ነው። የስደት ላይፍ ይሄንን ይመስላል ምርጦችዬ። ከስራ መልስ ያለኝ ቆይታ ይሄንን ይመስላል ማለት ነው ውዶችዬ። እና ቪዲዮን እዩልኝ ውዶቼ፣ እዩልኝ፣ ኮሜንታችሁን አስቀምጡልኝ፣ ላይክ ሼር አርጉልኝ። አንድ ቪዲዮ ሼር አርጉልኝ እባካችሁ። ከዚህ ሁሉ ቪዲዮ ውስጥ አንድ ቪዲዮ ሼር አርጉልኝ። ላይፍ ይቀጥላል ጋይስ። የመቻቹ ምርጦችዬ። እቺ የምሽት ፀሐይ ጀንበር እየጠለቀች ነው። እና ጋይስ ደከመኝ፣ ጋይሶቼ ደከመኝ ደከመኝ። አሁን ወደ ቤታችን ደርሰናል ማለት ነው ውዶችዬ። ወደ ቤታችን ደርሰናል።
ሰላም አለይኩም። ሙቀት ላኢላሀ ኢለላህ ጋይስ ሙቀት እንግዲህ ይሄ የኢድ አበባ አልነካሁትም ማለት ነው ውዶችዬ። ይሄ ለኢድ የተሰጠኝ ስጦታ ማለት ነው። ከስር ስኳርና ውሃ አድርጌበት ነው እስካሁን ያልተበላሸው ማለት ነው። የተወሰኑት ውሃ ያልደረሰላቸው እየደረቁ ነው። እነዚህ እየደረቁ ነው። እነዚህ በደንብ ውሃ እያገኙ ስለሆነ ፍሬሽ ነው። ብርም 100፣ 200፣ 300 ብር ነው ያመጡልኝ ማለት ነው። ለማንኛውም ይሄን ይመስላል ውዶችዬ የዛሬ ቆይታዬ ማለት ነው። ሰላም ሆነልኝ። ቻው ቻው ባይ። ሰላም አለይኩም።